ሰላም ሰላም የቪዥን ቴክ ቤተሰቦቻችን እንዴት ናችሁ? ዛሬ ደግሞ በአዲስ ሀሳብ መጥቻለሁ። ዛሬ ላነሳ የፈለግኩት ሀሳብ ምንድን ነው? አላማ የሚባለውን ነገር ነው። ያው አላማ የሚባለውን ነገር በአንድ ቃል መግለጽ በጣም አስቸጋሪ ነው። ግን እኔ አላማ ማለት ምን ማለት ነው የሚሉትን ከገቡኝ እና ካየኋቸው ካነበብኳቸው ከሌሎች ከሰሟቸው ነገሮች በመነሳት እናንተ አላማችሁ ምንድን ነው? አላማችሁ እንዴት ነው የምታውቁት? አላማ ማለት ራሱ ምንድን ነው የሚለውን ነገር አነሳላችኋለሁ። ያው ያ ነገርየውን መጀመሪያ ገልጾ ለመነሳት ያክል አላማ ማለት አንድ ሰው እንዲኖር የተፈጠረለት ነገር ማለት ነው። ሁላችንም የተፈጠርነው የሆነን ነገር ሆነን ነው ማለት የሆነን ነገር ለመሆንና የሆነን ነገር ሆነን ለማለፍ ነው። ሶ ያን ነገር እንዴት ነው የምናውቀው? እኛ የተፈጠርነው ዝም ብለን ነው ወይ ዝም ብለን ኖረን ለማለፍ ነው ወይ የሚለውን መረዳት አለብን። እሱን ከተረዳም በኋላ እንዴት ነው የምናገኘው፣ ራሳችንን እንዴት ነው የምናውቀው የሚለውን እንመለከታለን ማለት ነው። ሶ እንዳልኩት አላማ ማለት እንድንኖር የተፈጠርንለት ነገር አለ። እያንዳንዳችን ሆነን ማለፍ ያለብን ነገር አለ። ዝም ብለን ኖረን ብቻ ለማለፍ አይደለም የመጣ ነው። ምክንያቱም የምድር ህይወት እንደምናውቀው በጣም አጭር ጊዜ ነው ምድር ላይ የምንቆየው እና ምድር ላይ ኖረን የሆነን ነገር ሆነን ማለፍ አለበት። የሆነ ነገር ሆነን ማለፍ አለበት ማለት እኛ የምንኖረው ገንዘብ ለማግኘት ብቻ አይደለም። ብዙ ብዙ የህይወት እንትኖች አሉን እና ለምሳሌ በትምህርታችን ሊሆን ይችላል፣ በማህበራዊ ግንኙነታችን ሊሆን ይችላል፣ በሃይማኖታችን ሊሆን ይችላል እና በብዙ መንገድ ራሳችንን ሼፕ ማድረግ አለብን፣ ራሳችንን መገንባት አለብን። ስለዚህ አላማችንን መጀመሪያ ራሳችንን መጠየቅ አለብን። አላማ የሚገኘው ራስን ከመጠየቅ ነው። እኔ ማን ነኝ? ወዴት እየሄድኩ ነው? አሁን ምን ላይ ነው ያለሁት? እንዴት መሆን አለብኝ ብለን ራሳችንን መጠየቅ አለብን። ያው አላማ የሚገኘው ከራስ ነው። ራስን ደጋግሞ በመጠየቅና ከአምላካችሁ ጋር በመማፀን ራሳችሁን ከእግዚአብሔር ጋር ራሳችሁን በማቅረብ ነው አላማ የሚገኘው እና አንድ ሰው አላማ ከሌለው በምድር ላይ ምንም ትርጉም አልባ ህይወትን ኖሮ ነው የሚያልፈው እና ያን አላማችንን ማወቅ አለብን። አላማ እንግዲህ ለመግለጽ በጣም አስቸጋሪ የሆነ ቃል ነው። ሁላችንም የተፈጠርንበት ልንኖር የሚገባው ህይወት አለን። ሰርተን ለፍተን ጥረን ተማሪ ከሆን በትምህርታችን ፍሬ አፍርተን የሆነ ደረጃ መድረስ አለብን። ሰራተኞችም ከሆን የሆነ ስራ ሰርተን ፍሬ አፍርተን የሆነ ነገር ማግኘት አለብን እና ደግሞ በሃይማኖታችንም እግዚአብሔርን ህግ አክብረን ጥሩ ከሱ ጋር ያለንን ኮሚኒኬሽን አስተካክለን ጥሩ ነገር መገንባት አለብን። ከሰዎችም ጋር ደግሞ ከሰዎች ጋር ጥሩ መግባባት ሊኖረን ይገባል እና በብዙ መንገድ ራሳችንን ማወቅ አለብን። አላማ ማለት በአጠቃላይ ራስን ማወቅ ነው፣ ራስን መገንዘብ ነው፣ እኔ ማን ነኝ የሚለውን መረዳት ነው። ዝም ብለን መኖር ሳይሆን ራሳችንን መረዳት አለብን። ለምሳሌ የተፈጠርንበት ነገር ላይ ምንድን ነኝ እኔ? ምን ብሰራ ነው ጥሩ? የመጣሁበት አላማ ምንድን ነው? ምን ነገር ልስራ? እንዴት ህይወቴን ልቀይር? እንዴት ዛሬ ካለሁበት ነገ ደግሞ ትልቅ ቦታ መድረስ እችላለሁ ብለን ራሳችንን መጠየቅ አለብን። መጽሐፍትን ማንበብ አለብን። ከኛ ያለፉ ትልልቅ ሰዎችን መጠየቅ አለብን እና በብዙ መንገድ አላማችንን መረዳት እንችላለን። ታላላቅ አስተማሪዎቻችንን ሊሆን ይችላል፣ የስራ ታላቆቻችን፣ ትልቅ ቦታ ላይ የደረሱ ሰዎችን እንዴት ነው አላማህን ያወቅከው? እንዴት ነው አላማሽን ያወቅሽው ብለን ጠይቀን የራሳችንን አላማ ደግሞ እንዴት ነው የምናገኘው ብለን ራሳችንን መመርመር አለብን። በመጣንበት በምንኖርበት እዚችን አጭሯን ህይወት እንዴት ህይወታችን ሁሌ እንግዲህ ሁልጊዜ በጎ ነገር ብቻ አይገጥመንም። በህይወት ብዙ ነገር ይገጥመናል። መጥፎም ሊሆን ይችላል፣
ጥሩም ጊዜ ሊኖር ይችላል፣ ሀዘንም ጊዜ ሊኖር ይችላል። ያን ጊዜ ሁላ አልፈን እኛ መኖር መቀጠል አለብን። ራሳችንን አላማችንን ማግኘት አለብን እና በብዙ መንገድ አላማችንን ማወቅ አለብን። አላማችን ለምንድነው የሚጠቅመው የሚለውን ስናይ አላማችን የሚጠቅመው ነገ እኛ ትልቅ ሰው እንድንሆን ጥሩ ደረጃ ላይ ደርሰን ለሌሎች እንድንተርፍ፣ ቤተሰቦቻችንን እንድንረዳ፣ ራሳችንን እንድንረዳ፣ ሌሎች እንዲደሰቱብን። ምክንያቱም ምድር ላይ ብዙ ጥሩ ሰው ቢኖር ለምን ጦርነት ይኖራል? አላማውን የማያውቅ ሰው ነው ዓለምን ለማጥፋት የሚሄደው። ሰው አላማችንን ብናቅ፣ አላማውን የሚያውቅ ሰው ለሌላ ሰው ጥሩ ነገርን ይመኛል፣ ጥሩ ነገርን ያስባል። ምክንያቱም የራሱን አላማ ካገኘ ሌሎችም የራሳቸውን አላማ እንዲያገኙ ያደርጋል። የሆነ ነገር ላይ ፓሽናችን ምን ላይ ነው? ምን ላይ ሰው ጥሩ ነው? ምን ላይ ብሰራ እኔ ውጤታማ ሆናለሁ? ምን ብማር ያዋጣኛል? ምን ብሰራ ጥሩ ሆናለሁ ብለን ራሳችንን መገምገም፣ ራሳችንን ከዛሬ ነገ ዛሬ ካለንበት ነገያችንን ጥሩ ቦታ እንዲደርስ ማድረግ፣ መልፋት፣ መጣር፣ በሃይማኖታችን መጣር። ገንዘብ ብቻ አይደለም ህይወታችን። የኛ ህይወት ገንዘብ ማግኘት ብቻ አይደለም። ብዙ መንፈሳዊ የማይታዩ ስጦታዎች አሉ። እነሱን መረዳት፣ ሰውን ማገልገል፣ ብዙ ነገሮች ብዙ አላማ ብዙ ነገሮች ወደ ብዙ ነገሮች ሊተነተን ይችላል። እኔ ግን ያው ከህይወት አላማ ራሳችንን ከመለወጥ አንፃር አያይዤው ነው ያቀረብኩትና ሀሳቡ ከተመቻችሁ ላይክ አድርጉ። ሌላ እንዲነሳላችሁ የምትፈልጉትን ሀሳብ በኮሜንት አሳውቁ። የዘውትር ወዳጃችሁ ነኝ። ይመቻችሁ። ባባይ